ሰለላሁ ዐላ ሙሐመድ ሩቢል አወል ሰለላሁ ዐላ ሙሐመድ ሩቢል አወል የሐበሻ ቀየው ድማው ስፍራው ሐሪመው ገጠሩ ረዷል ከተማው ፍቅሮ ቢጠማው በ600ዎቹ ዘመን የመካ መዲና ሕዝብም በተከታዮቻቸው ላይ ጦርነት በማወጁ እሳቸውና ተከታዮቻቸው ጭንቅ ውስጥ ገቡ። ነቢዩ መሐመድ እንደ መፍትሄነትና የተከታዮቻቸውንም ነፍስ ለማዳን እንዲሰደዱ ይመክሯቸዋል። ነገዶች አያከብሩም ነበርና የነቢዩ መሐመድ ተከታዮች ቢሰጉ ቢፈሩና ቢጨነቁ አያስደንቅም። ይህንን የተረዱት ነቢዩ መሐመድም ለተከታዮቻቸው እጃቸውን ወደ ምዕራብ አቅጣጫ በመቀሰር ሂዱ፣ ወደ ምዕራብ፣ በዚያም አንድ ያበሻ ንጉሥ ታገኛላችሁ። ንጉሡ ፍርዱ ፍትሐዊ፣ ግዛቱም ሰላማዊ፣ ሕዝቡም ጨዋና እንግዳ ተቀባይ ነው። በሱ ግዛት ስር ካላችሁ የሚነካችሁ አንዳች ነገር የለም ሲሉ በፍርሃት ለተሞሉ ተከታዮቻቸው ነገሯቸው። ኢትዮጵያ ሀገሬ ብዙ ነው ዝናሽ፣ ታሪክሽ ቢደበቅ እኔ ላውጣልሽ። የአላህ መልእክተኛ ለይተው ከሌላ ጥሩነትሽን አይተው መረጡሽ ለጥላ። 10 ወቁ ዳገት ቁልቁለቱን እያቆራረጡ ወደ አርዱል ሐበሻ ወደ ኢትዮጵያ መጡ። በትግራይ ውቅሮ ወረዳ ከውቅሮ ከተማ 11 ኪሎ ሜትር ርቀት ላይም ይህንን የእስልምናን ወደ ኢትዮጵያ መምጣትን የፈቀደ ንጉሥ ነጋሽን ለማስታወስና ለመዘከር አልነጃሺ መስጊድ ተገነባ። ዳሩል ሂጅረተይኒ ሀገሬ ኢትዮጵያ። መስጊዱ በእስልምና እምነት ተከታዮች ዘንድ ከኢትዮጵያ ከአፍሪካ በአንደኝነት ደረጃ ከዓለም ከመካ መዲናና ከኢየሩሳሌም ቀጥሎ በሦስተኝነት ደረጃ ላይ ያለ ቅዱስ ስፍራ እንደሆነ ይታመንበታል። በንጉሥ ነጋሽ ስም የተሰየመው አልነጃሽ መስጂድ ነጋሽ አመዲን መስጊድ በአፍሪካ የመጀመሪያው በዓለም ላይ ካሉ ጥንታዊ መስጊዶችም አንዱ መሆኑ ብቻ ሳይሆን ኢትዮጵያ ውስጥ በተለይ ለታሪክና ለሃይማኖት ፍላጎት ላላቸው ቱሪስቶች መታየት ያለበት ልዩ ቦታ ነው። መጠየቅ ጀመሩ ሱረቱል መርየምን ጃፈር አነበቡ። አሕመድ ነጃሺ ወዲያውን አነቡ። የታሪኩ ይዘት እጅግ ማረካቸው። ቃላቸውን ሰጡ ለአገልጋዮቻቸው። ኢትዮጵያውያን የእስልምና እምነትን በመጀመሪያ ደረጃ ከቀረው አፍሪካና አብዛኛው የአረብ ሀገራት መካ ከሚኖረው አብዛኛው ሕዝብ በፊትም ቢሆን እንደ ተቀበሉ ማሳያ ነው። በዚህ ታሪካዊና ጥንታዊ መስጊድ ውስጥ የንጉሥ ነጋሽና የ15ቱ የነቢዩ መሐመድ ተከታይ ሱሃባዎች አጽም በክብር ተቀብሮ እንዳለ የጥንታዊው መስጊድ ታሪክ ይናገራል። አልነጃሺ የተሰኘው ስም በብዙ እስላማዊ ድርሳናት ውስጥ በስፋት ይነበባል። አስሃ ማሂብን አብድር ተሰኝቶ የነጃሺ አስጎብኚዎች ለተለያዩ መገናኛ ብዙሃን እንደሚገልጹት በአፄ ኃይለ ሥላሴ ዘመነ መንግሥት የነጃሺ መቃብር እንዳይታወቅ ይፈለግ ነበር። ቦታው እንዳይገነባም ማዕቀብ ተጥሎበት ነበር ይላሉ። ሆኖም የዛሬ 70 ዓመት በ1946 አካባቢ የአድዋ ተወላጅና በወቅቱ አስመራ ይኖሩ የነበሩት ሐጂ መሐመድ አብዱ ኃይለ ሥላሴ ወደ ውጪ በሄዱበት በድብቅ
በእብነ በረድ አሰሩት። ዛሬ የሐጂ አብዱ መቃብር እዚያው ግቢ ውስጥ ይገኛል ይላሉ። አቶ ቡሽራ ሼህ ያህያ የኢትዮጵያ ንጉሥ አህመድ አልነጃሺ ታሪክ በተሰኘ መጽሐፋቸው ይህንን ጉዳይ አብራርተውታል። ጉዳዩ እንዲህ ነው። አዝማች ሐጂ መሐመድ አብዱና ወንድሞቻቸው ለረዥም ዓመታት የንጉሡና የሶሃባዎች መካነ መቃብርና መስጊድ ዙሪያው በድንጋይ ጣሪያው በእንጨትና በአፈር ተሰርቶ የነበረው የተወሰነው ጎኑ እየፈረሰ በማየታቸው ቅር ተሰኙ። ቅርሱ ከጥፋት እንዲጠበቅና ለትውልድ እንዲተላለፍ በአዲስ መልክ ሊያስገነቡ ፈለጉ። የሥራ ፍቃድ ለማግኘት በ1945 ዓ.ም ወደ አፄ ኃይለ ሥላሴ ቤተ መንግሥት አዲስ አበባ ድረስ ተጓዙ። የነጃሺን መቃብርና መስጊድን ሊያድሱ ፍቃድ ፈልገው መምጣታቸውን ለንጉሡ አማካሪ ለራስ ምሩ አማከሩ። ወደ ንጉሡ እንዲቀርቡ አደረጓቸው። ጥያቄያቸውን በጽሑፍ ለንጉሡ አቀረቡ። ኃይለ ሥላሴ ጉዳዩን ካዳመጡ በኋላ ፍቃድ ከለከሉ እና አዝማች ሐጂ መሐመድ አብዱ አዝነው ወደ ትግራይ ተመለሱ። አፄ ኃይለ ሥላሴ ፍቃድ ቢከለክሉ በኋላ ላይ የትግራይ ገዢ የነበሩት ራስ ስዩም መንገሻ በድብቅ ቀስ ብላችሁ ስሩ ብለው በመፍቀዳቸው ዳግም ታደሰ። አፄ ኃይለ ሥላሴ ይህን ሥራ የመንግሥት ተግባር ነው ብለው ይከልክሉ ወይም በሌላ መንስኤ ይከልክሏቸው ጸሐፊው አላብራሩም። የነጃሺ የተወሰኑ ሶሃባዎች መቃብር ላይ በግንብ ቤት ተሰርቷል። የነጃሺ መቃብር ከጥንት ጀምሮ በአካባቢው ይታወቃል። ለምሳሌ እንደ ኤሮፓያኑ አቆጣጠር በ1533 ኢማም አህመድ ኢቡን ኢብራሂም አልጋዚ የአጋሜ ሹም ለማጥቃት በትግራይ በዘመቱበት ከነሰራዊታቸው የነጃሺ መቃብር ጎብኝተዋል። የሐበሻው ሙተየሙ ህልማንቱኖት ረሃብትሙ መተዋችን መልመድተናው ሸውቁ ደርሶ ደጃስተናው አረብ ፋቂህ ፋቱህ ሐላበሻ በተሰኘ መጽሐፉ እንዲህ ሲል ጽፏል። ከአህመድ ነጃሺ ቀብር ዘንድ ደረሱ። የአላህ ረሐመት ሰላም ይውረድበትና እርሱ በነቢዩ ጊዜ የኖረው ነው። ዛሬ ታዋቂውን አስሃም አህመድ አልነጃሺን እንዘይር፣ ነገ ደግሞ ወደ ትግሉ እንሄዳለን ሲሉ ሙስሊሞቹ ኢማሙን አህመድን ጠየቁ። ኢማሙ ዛሬ በጣም አስፈላጊ ጠቃሚ ዘመቻ ውስጥ ነን፣ ነገን ጎብኝ ሲል መለሰላቸው። ኢማም አህመድ ከነፍሰ ጡር ባለቤታቸው ጋር በመሆን በውቅሮ የነጃሺን ቀብር ዘየሩ። የእስላም ጦርም የነጃሺን ቀብር ዘየረ። በዚያ ሳሉ የኢማሙ ሚስት ወንድ ልጅ ወለደች። የተወለደው ልጅ በኢትዮጵያዊው የእስላም መሪ ስም አህመድ ነጃሺ ሲሉ ሰየሙት። በጥንታዊው የንጉሥ ነጃሺና የሶዓባዎች መካነ መቃብር ቅጥር ግቢ ከጥንት ጀምሮ በነበረው የመስጊዱ ፍርስራሽ ላይ በምስል የሚታወቀውን ዘመናዊ መስጊድ ያሰሩት ሼኽ መሐመድ ሁሴን አላሙዲ ሲሆኑ የነጃሺን መንደር ሙሉ ቅጥር ግቢውን ውብ በሆነ መልኩ ተመላልሰው ለምነው ያሰሩት ለታሪኩ ከፍተኛ ስፍራ የሚሰጡት ቱርኮች ነበሩ። ሂዷላቸው ወደ ሐበሻ ረሱላላህ ኑረል ዐይን ከበሻ ጋር አሉት ቅኔ ንጉሥ ሉሊ ሞግዚት ችራ ተጣምራለች ካንቱ ጋር። አቶ ቡሽራክ ሼህ ያሂ የኢትዮጵያዊው ንጉሥ አህመድ አልነጃሺ ታሪክ በድሩ ማተሚያ መስከረም 2003 ገጽ 119 ላይ እንዳሰፈሩት ከሆነ አፄ ኃይለ ሥላሴ ግብፅ
በአዛሃር ዩኒቨርሲቲ የነጃሺ መቃብር የት እንደሆነ ተጠይቀው በጭራሽ እንደማያውቁ ገልጸው ነበር። አብደላ አብዱርሃማን ኑር የአይን ምስክርነት ጠቅሰው ይህ መረጃ ከሌላ ምንጭ ማረጋገጥ አልተቻለም። ገጠሩ ርዷል ከተማው ፍቅሩ ቢጠማ በ4000 ካሬ ሜትር ቦታ ላይ ያረፈው አልነጃሺ መስጊድ ዋነኛ የጸሎት ቦታና 2 የመቃብር ስፍራ በ1950ዎቹ እድሳት ተደርጎለት ነበር። አልነጃሺ መስጊድ ሊመራመሩበት የሚገባ ቦታ ነው። ቦታውን ሊጎበኝ የመጣ ማንኛውም ሰው ወደ መስጊዱ ጓሮ የሶሃባዎች ጎዳና ተብሎ በሚጠራው ወደ መቃብሩ ደረህ በሚወስደው መንገድ ሲጓዝ በሚቀርብለት የተከበረ ታሪክ ይደሰታል። በሚያየውና በሚነገረው ታሪክ መነሾ አልነጃሺ መስጊድ በብዙዎች ዘንድ ሁለተኛ እጅግ የተቀደሰ የእስልምና አምልኮ ስፍራ ተደርጎ የመወሰዱ ምስጢር ይረዳል። በኢትዮጵያውያን ሙስሊሞች ዘንድ በትክክል ሁለተኛ መካ ተብሎ የተሰየመበት ምክንያትም ይረዳል። ታላቅ ንጉሥ አለ ሊረዳን የሚችል ምክራቸውን ሰምተው ወደ አበሻ ሄዱ። በተለያየ ጊዜ መስጊዱና በውስጡ የሚገኙት መካነ መቃብሮች ዓለም አቀፋዊ የእስልምና መካነ ቅርስ ለማድረግ ብሎም ቦታውን የቱሪስት መዳረሻ ለማድረግ ጥረት ተደርጓል። በተለይ በ2011 የአሹራ በዓል በነጃሺ በተከበረበት ወቅት ይህን ጥረት የሚያግዙ በርካታ እንቅስቃሴዎች ተከናውነው እንደነበር ሰነዶች ያሳያሉ። ዳሩል ሂጅረተይኒ ሀገረ ኢትዮጵያ ለስንቱ ሰሓባ ሆነሻል መጠጊያ። በእስላማዊ የቀን አቆጣጠር የዓመቱ የመጀመሪያ ወር ሙሐረም ይባላል። የሙሐረም ወር 10ኛው ቀን ደግሞ አሹራ ተብሎ ይጠራል። ሙስሊሞች ይህንን ቀን በየዓመቱ ያከብሩታል። ምክንያቱም አሹራ አላህ ለአደምና ለሐዋ ይቅርታ ያደረገበት፣ ነቢዩ ኢብራሂም በሰደድ እሳት ከመቃጠል የዳኑበት፣ ነቢዩ ሙሳ የቀይ ባሕርን ሰንጥቀው በመሻገር ወገኖቻቸውን ከፈርዖን አገዛዝ ነፃ ያደረጉበት፣ ነቢዩ ኢሳም የተወለዱበትና ሌሎችም የተለያዩ የአላህ ጸጋዎች የተከሰቱበት ቀን በመሆኑ እንደሆነ ታሪካዊ መረጃዎች ይጠቁማሉ። ዳሩል ሂጅረተይኒ ሀገረ ኢትዮጵያ። በአሹራ ባህል ውስጥ ኢትዮጵያ ያበረከተችው አስተዋጽኦ ለዓለም ማስተዋወቅና እስልምና ወደ ኢትዮጵያ እንዲገባ ያደረጉት አልነጃሺ በእስላማዊ አቆጣጠር በ615 ዓመተ ምህረት በመጀመሪያው ሙሐረም ወር በአሹራ ቀን እስልምናን ለማስፋፋት የተደረገውን ጥረትና ኢትዮጵያ በአሹራ በዓል ውስጥ ያላትን አስተዋጽኦ በሚያሳይ መልኩ ይታወሳል። ንጉሥ ሉሊ ሞግዚት ችራ ተጣምራለች ካንቱ ጋር ኢማን ፍቅርን ለኛው ሲሻ ሂዱ አላቸው ወደ ሀበሻ። ልጃዋቂ ወንዱም ሴቱ ባተኔ ነው ዘይኔ ባንቱ ኢማን ፍቅርን ለኛው ሲሻ ሂዱ አላቸው ወደ ሀበሻ። የሀበሻ ቀየው ድመው ስፍራው ሐሪመው ገጠሩ ርዷል ከተማው ፍቅሩ ቢጠማው። የሀበሻ ቀየው ድመው ስፍራው ሐሪመው ገጠሩ ርዷል ከተማው ፍቅሩ ቢጠማው።